አዲሲቷ የኢትዮጵያ መካከለኛ ርቀት ንግሥት ትዕግስት ከተማ በኦስሎ ደምቃ ታይታለች። የኢትዮጵያ ሯጯ ትዕግስት ከተማ በዓለም አቀፍ ትራክ ላይ ታሪክ እየሰራች ነው። ትናንት ምሽት በኦስሎ ኖርዌይ በዳይመንድ ሊግ በሴቶች 1500 ሜትር በ3 ደቂቃ ከ57 ሰከንድ በመግባት አስደናቂ የሆነ የግሏን ምርጥ ሰዓት በማስመዝገብ ከኦሎምፒክ ታዋቂዋ ፌይዝ ኪፒዮገን ቀጥላ ሁለተኛውን አጠናቃለች። ይህ ሌላ ሩጫ ብቻ አይደለም፣ መልእክት ነው። ትዕግስት ለትልቅ መድረክ ተዘጋጅታለች። የእርሷ ኃይለኛ የመጨረሻ ዙር እና ያለ ፍርሃት ፍጥነት ኢትዮጵያውያን ደጋፊዎችን በእግራቸው እንዲቆሙ አድርጋለች። አሁን ለፓሪስ 2025 የዓለም ሻምፒዮና ከፍተኛ ተወዳዳሪዎች አንዷ ነች። ትዕግስት ከውድድሩ በኋላ እንዳለችው ይህን ሆኖ እንዲጨርስ የሮጥኩት ከልቤና ሀገሬን በማሰብ ነው ስትል ለጋዜጠኞች ተናግራለች። እነዚህንና መሰል አዳዲስ ወቅታዊ ስፖርታዊ መረጃዎችን ለማግኘት ቤቱን ፎሎ፣ ላይክ፣ ሼር ማድረጉን አይርሱ።